ሰላም ውድ ሀገራችን ዜጎች እንደምን አላችሁ? ሰላማችሁ እንዲበዛ እየተመኘን ዛሬ በሁለተኛ ቪዲዮአችን መተናል። ያው ከላይ በለቀቅነው ቪዲዮ እንደነገርናችሁ በሁሉም ቦታ እየተንቀሳቀስን እየሰራን እንገኛለን። ታዲያ ዛሬም በአንድ የሃይስኩል ትምህርት ቤት ክፍል ውስጥ በመግባት ለብዙ ተማሪዎች ዛሬ ላይ በተለያየ በተሰማሩበት ዘርፍ ስኬታማ የሆኑ ሰዎችን ለሀገራቸው ለወገናቸው መተረፍ የቻሉትን መልካም የሆኑ ሰዎችን አርአያ እያደረጉ እንዲያድጉ አበረታተናቸዋል። ከዚያም መካከል ታዲያ ጊዜ ወስደን የቀረጽነውን ቪዲዮ ለእናንተ አምጥተንላችኋል። ቪዲዮውን መተረፍ በሚለው የዩቲዩብ ቻናል ውስጥ ታገኙታላችሁ። ቻናሉን ሰብስክራይብ በማድረግ እኛ በእግራችን ባልደረስንበት ቦታ ይደርስ ዘንድ ሼር ታደርጉ ዘንድ በትህትና እንጠይቃለን። እርሱ ብቻ ሳይሆን ዛሬ ላይ መልካምነታቸውን አይተን አርአያ አድርጓቸው ያልናቸው ሰዎች ነገ ላይ አመላቸው ተቀይሮ ልጆች እንዳያዝኑብን ስለነዛ ሰዎች ፈጣሪ እንዲጠብቃቸው እየጸለያችሁ ለነዛ ሰዎችም ታደርሱልን ዘንድ በትህትና እንጠይቃለን። እንዲሁም ደግሞ ዛሬ ላይ ለገባንበት ሀገራዊ ችግር መፍትሄ ይሆናል ብላችሁ የምታስቡትን ሀሳብ እና እኛ መስራት ያለብንን ነገር በኮሜንት ተጠቁሙን ዘንድ በትህትና እንጠይቃለን። እናመሰግናለን። እንቀጥላለን። ሼር ማድረጉ አይረሳ። እናንተን ከሚያስተምሩት መምህራኖች ጋር አንዳንድ ነገሮች ስንጠይቃቸው የትምህርቱን ሁኔታ ምናምን ስንጠይቃቸው ጭራሽ እናንተ እየሰነፋችሁ እንደመጣችሁ እንደውም የኛ ጊዜ የተሻለ እንደነበረ እያወሩን ነበርና እንደዛ መሆን የለበትም። በእርግጥ በትምህርት ተስፋ የሚያስቆርጡ ብዙ ነገሮች ሀገሪቷ ላይ አሉ። በአጠቃላይ በመኖር ተስፋ የሚያስቆርጡ ብዙ ነገሮች ሊገጥሟችሁ ይችላል። እናንተ ዓላማ ካላችሁ፣ ፍላጎቱ ካላችሁ የቱንም ያክል ችግር ቢኖር ያንን ተጋፍጣችሁ ለዓላማችሁ መድረስ ስለምትችሉ ማለት ነው። የእውነት ለመናገር እናንተ ከኛ በላይ ሳነፋችሁ ማለት እኛ ትናንትና ብዙ ነገር ማድረግ እየቻልን ባለማስተዋል ብዙ ጊዜ አልፎ በእኛና ከኔ በፊት በነበሩት ሰነፎች ምክንያት ሀገር ይህን ያህል ከተመሰቃቀለ ይህን ያህል ሰው ችግር ውስጥ ከገባ እናንተ ከኛ ብሳችሁ ከሰነፋችሁ ምን ሊውጠን? ስለዚህ ጠንካሮች መሆን አለባችሁ። እዚህ ጋር በብዙ ፈተና ውስጥ በብዙ ችግር ውስጥ እያለፉ ትልቅ ስኬታማ የሆኑ ስራ ፈጥረው ለብዙዎች የተረፉ በትምህርታቸው ጥሩ ሙያ ኖራቸው ህዝቦችን በቅንነት የሚያገለግሉ በሙያቸው እጅግ ጥሩ የሆነ እውቀትና ሙያ ያላቸው ሰዎች በፎቶ ይዣለሁኝ። እነሱን እያሳየኋችሁ አርአያ አድርጋችሁ እንድታድጉ ነው የምፈልገው። ሲማር ጥሩ ውጤት ሳይሰራ ወይ ደግሞ ጎበዝ ሳይሆኑ የወጣውን የኔ ብጤም ሳይሆን እነዚህን ጀግኖቹን ትልቅ ነገር የፈጠሩትን ሰዎች ያያችሁ እንድታድጉ ለመናገር ነው እዚህ የመጣሁት። ምናልባት አንዳንድ ጊዜ ችግራችን ምንድነው? አሁን ለምሳሌ በጣም ለረጅም ዓመታት ሲጋራ ሲያጨስ የቆየ ሰውዬ ሳምባውንና ገንዘቡን በሲጋራ ምክንያት የጨረሰ ሰውዬ አንድ በድንገት ወይ በንዴት ወይ ስሜታዊ ሆኖ ሲጋራ ማጨስ የሚፈልግ ጀማሪ ሲጋራ ጫሽ እዛ ድሮ ጀምሮ ሲጋራ ሲያጨስ ነበረ ሰውዬ ጋር ሄዶ ሲጋራ አልጀምር ነው ቢለው እርግጠኛ ነኝ ያ ነባር ሲጋራ ጫሽ ሲጋራ እንዲጨስ አይመክረውም። ታውረፍ፣ እኔ ለዘመናት አጨስኩ፣ ምንም ያተረፍኩት ነገር የለም፣ ገንዘቤንና ሳምባዬና ያጣሁ ብሎ ይመክረዋል። ያ የተመከረ ሰውዬ አንተ ራስህ እያጨሰህ ሰው ልትመክር ብሎ እንደሚል ጅል ሰው የለም። ያ ሰው ከረጅም ዓመት ልምዱ ምንም ውጤት እንዳላገኘ ሲነግረው የማይሰማ ከሆነ እንደዛ አይነት ጅል የሆነ ሰው የለም። ምናልባት እኔ የምላችሁ ያንን ነው። ያለፈኝ ጊዜ ትናንትና ብዙ ነገር ማድረግ እየቻልኩ ባለማስተዋል የባከነው ጊዜ እንዳያልፋችሁ እኔን እንዳትደግሙ ለመናገር ስመጣ አንተ ማለት የምትጀምሩ ከሆነ ግን የራሳችሁ ጉዳይ፣ ምንም ለውጥ አታመጡ። ካልሆነ ግን ለመለወጥ ፍላጎቱ ካላችሁ በጣም ብዙ ነገር ማድረግ ትችላላችሁ። የመጀመሪያው በቁጭትና በልህ ወደ ትምህርት ቤት መምጣት። በዛ ቁጭት ውስጥ ካደጋችሁ እርግጠኛ ነኝ ለውጥ ማምጣት ይቻላል ማለት። ለመፍጠር ካሰባችሁ፣ ትላልቅ ቢዝነሶችን ለመገንባት ካሰባችሁ፣ የትላልቅ ሙያ ዘርፍ ትላልቅ ሰዎችን እዚህ ጋር በፎቶ ማሳያችሁን ሰዎችን እነሱን ለመሆን ከፈለጋችሁ ዛሬ ማንበብ፣ ዛሬ መትጋት፣ ዛሬ በደንብ መስራት አለባችሁ። ሌት ተቀን እንቅልፍ ሊኖራችሁ አይገባም። የሆነ ክላስ ያየሁት ጥቅስ አለ። እኔ የጥበቃ ስራን እያጣጣልኩ ሳይሆን ስትማር ከተኛህ ስትመረቅ ጥበቃ ሆነ እንቅልፍህን ታጣለህ ነው ምናምን የሚል ጥቅስ አይቻለሁ። የጥበቃ ሰራተኛ ያስፈልገናል። ግን አሁን የጥበቃ ሰራተኞች የሚከፈላቸው ደሞዝ በጣም ትንሽ ነው። ምክንያቱም ስለሌለን ድሃ አይነት ስለሆነ ማለት ነው። ግን መስራት ከቻልን ከዛም በላይ መሆን ትችላላችሁ። እናንተ የትልቅ ስራ ባለሙያ የትልቅ ካምፓኒ ባለቤት መሆን የምትችሉ ሰዎች ዛሬ ላይ ተኝታችሁ ያ እንዳያልፋችሁ ስለምፈልግ ነው መስራት ስላለባችሁ ማለት ነው። ምዕራባውያን ከኛ በምን እንደሚለዩ ታውቃላችሁ?
ለቢዝነስና ለእውቀት የሚያስፈልጉ ቦታ ነው የምታገኟቸው። ለምርምር የሚያስፈልጉ ቦታዎች ደግሞ ላይብረሪ፣ ቤተ መጻሕፍቶች ናቸው። የተለያዩ የታሪክ ቦታዎች ናቸው። እነዛ ቦታ ነው ሲያነፈንፉ የምታገኛቸው። በፍጹም አውደልዳዮች አይደሉም። ምናልባት አዲስ አበባ ውስጥ ለመዝናናት ምናምን የመጡ ሰዎችን ታገኟቸው ይሆናል። ወደ ጎንደር ብትሄዱ፣ ወደ ደቡቡ ብትሄዱ፣ ወደ አክሱም ብትሄዱ ነጮች የሆነች ታሪክ ስራ አሉ። ለምንድን ነው? ለእውቀት የሚያስፈልጋቸው ቦታ ነው ብዙ ጊዜ ነጮች የሚገኙት። እኛም ለእውቀት የሚያስፈልገንን ትልቅ ሰው ለመሆን የሚያስፈልገን ቦታ መገኘት አለብን። በቃ ታርጌታችን ይሄ ነው መሆን ያለበት ማለት ነው። ሀገራችንን ማዳን የምንችለው እንደ ነጮቹ ለእውቀት የሚያስፈልገንን ነገር ብቻ ልናነፈንፍ ይገባል። እውቀት የሚያገኙበት ቦታ፣ ገንዘብ የሚያገኙበት ቦታ ነው፣ ለመለወጥ የሚያስፈልግበት ቦታ ነው። እኛ የምናነፈንፍበትን ማወቅ ይኖርብናል። ስለዚህ እርግጠኛ ነኝ ይሄን ነገር ነግሬያችሁ እኔ እንደማልደገም ተስፋ አደርጋለሁ። በነገራችን ላይ ነጮች ለጋራ ጥቅማቸው ሲሉ አንድ የሆኑ ህዝቦች ናቸው። ምናልባት በሂስትሪ በጂኦግራፊ ተምራችሁናል ብዬ አስባለሁ። የአንደኛው ዓለም ጦርነት፣ የሁለተኛው ዓለም ጦርነት ምናምን በሚል እነሱም እርስ በራሳቸው ጦርነት ነበሩ። ከዛ በኋላ ነው ከጦርነት ምንም እንዳላተረፉ ሲገባቸው ወደ ሪሶርስ ዘረፋ ወደ አፍሪካ ምድርና ወደ እስያ ምድር የተበተኑት። በርሊን ላይ ትልቁን የአፍሪካን አህጉር ካርታውን አስቀምጠው አፍሪካ ህዝቦቿ ጠንካራ ጉልበት ያላቸው ምድሪቷ ደግሞ ሪሶርስ ያላትን መሆኑን ተመካከሩ። ለዛ ነው አፍሪካን ለመቀራመት የመጡት ማለት ነው። በቀይ ግዛት ያዙ ያልተበዘበዘ ሀገር የለም። የኛ እናትና አባቶች ግን ቀድሞ አውቀው ስለነበረ ያልተበዘበዘች ሀገር፣ ያልተደፈረች ሀገር ያስረከቡን ማለት ነው። ዛሬ እዛች ሀገር ላይ ሆነን ነው እየራበን ያለ ነው፣ እየተጠማን ያለ ነው። ደም እያፈሰሱ በየሸንተረሩ በየተራራው ደም አፍሰው ከስክሰው ያስከበሯትን ሀገር ዛሬኛ በፍላጎታችን በራሳችን ፈቃድ በባርነት ለመያዝ ወደ ውጭ ወደ እነሱ ሀገር ስንተም በጣም ያሳዝናል። ባይዘው የእነሱ ዓላማ ይሄ ነው። እኛን በባርነት ወስደው ማሰራት፣ የምድሪቱን ማዕድን ዘርፈው መውሰድ ነው ትልቁ ዓላማቸው። በጦርነት ባይሆንም ያንን ነገር ዛሬ አሳክተው በየሀገሩ የማይርመሰመስ የኛ ሰው የለም። የተማረው በሙሉ እዛ ነው ያለው። ሆነች ክፍያ ይኖራቸዋል። እንድንለወጥ ግን አይፈልጉም። የሚያስተምሩን የነሱን ምርት አዋደን እንድንሸጥላቸው ስለሚፈልጉ ነው። ቋንቋቸውን፣ ስርዓታቸውን፣ ባህላቸውን ካላስተማሩን እንዴት እናሻሽጣለን? እንጂማ እውቀታቸው ቢዝነሳቸው ነው፣ ለኛ አይሰጡን። ስለዚህ እኛ በማስተዋል የኛዎቹን ምሁራኖችን በማዳመጥ የነቁትን በማዳመጥ ያሸነፉትን በማዳመጥ ያሸነፉትን አርያ በማድረግ የወደቁትን አይደለም፣ መጥፎ ነገር የሚያወሩትን አይደለም፣ መከፋፈል የሚያወሩትን አይደለም፣ ዘረኝነት የሚያወሩትን ሳይሆን አንድነትን የሚሰብኩትን፣ ለሀገር ለእውቀት ለእድገት የሚጥሩትን፣ ለህዝብ የሚተጉትን ሰዎች አርያ እያደረግን ልንጓዝ ይገባል ማለት ነው። እኔም እንደከል እያለን ካልሆነ ግን የትም ነው የምንቀረው ማለት ነው። ያቺ ሪሶርስ እንዳላት የታመነች ሀገር ዛሬ ላይ እንዴት አይቆጨንም? ሲጀመር ለምንድን ነው የማይጸጽተን? እኛ ኢትዮጵያውያን ዛሬ አውሮፓና አሜሪካ፣ አረብ ሀገር የሚባሉት በአጠቃላይ እነዚህ ሀገራቶች ከሰለጠኑት በላይ የሚገርም ሪሶርስ የ13 ወር ጸጋ ያላት ብንዘራባት የምታበቅል ሀገር ይዘን ዳቦ ለማግኘት ዳቦ ለመብላት የተቸገርን ሰዎች እኛ ነን። ይችን የመሰለች ውብ የሆነች ሀገር ውስጧ አረንጓዴ ለም አፈር የሆነ አፈር ይዘን ስንራብ አይገርማችሁም? ይህ አይቆጫችሁም? ይህ አንገበግባችሁም? ታዲያ እውነት እንደዚህ መሆን አለብን? መተኛት አለብን? አለማንበብ የለብንም? አለመትጋት የለብንም? ከ80% በላይ ውሃ ያላት ሀገር ናት። ስንት ሐይቅ እነ ጣና ጫሞ ሐይቅን እና በያን ሐይቅ የያዘች ሀገር ውሃ ለመጠጣት ተቸግራ በየከተማው የውሃ መቆራረጥ እንዳለ ታውቃላችሁ። ከየት እንደምናመጣ ውሃ ተሸክመን ማለት ነው። ይህንን ስታዩ አይቆጫችሁም? ለምንድን ነው የማያንገበግበን? ማንናደደው ለምንድን ነው? እኛን በኃይል ልታድጉ ፈልጋለሁ። ስትማሩ ያንን እያሰባችሁ ተማሩ። ስትንቀሳቀሱ ያንን ዓላማችሁን አድርጋችሁ ተንቀሳቀሱ። እርግጠኛ ነኝ ጎበዝ ትሆናችሁ ብዙ ነገር ማድረግ ትችላላችሁ። ብዙ ነገር መፍጠር ትችላላችሁ። ብዙ ነገር መስራት ትችላላችሁ። አቅም አላችሁ፣ ጭንቅላት አላችሁ፣ ትምህርት አላችሁ። የሌላችሁ ነገር የለም እኮ። የእናንተ ዘመን በጣም ያማረ የምትማሩት ትምህርት ከመምህሩ ባሻገር የሚያግዛችሁ ነገር ብዙ ነገር ማግኘት ትችላላችሁ። እስኪ የያዛችሁትን ስልክ ተጠቀሙበት። ለምንድን ነው የምትጠቀሙት? የያዛችሁትን ስልክ ወደ ቤታችሁ ስትሄዱ ምንድን ነው የምትሰሩት? ቴሌቪዥን ስታዩ ቴሌቪዥን ላይ በጣም ብዙ የሚያነቁ መርሃ ግብሮች አሉ፣ ፕሮግራሞች አሉ። ምንድን ነው የምታዩት እናንተ? አትዝናኑ እያልኩኝ አይደለም፣ ግን እውነት ቀን ሙሉ መዝናናት፣ አዳር ሙሉ መዝናናት
የት ልንኖር ነው? በዚህ ከቀጠልን እመኑኝ በረሃብና በጥይት መውተን ማለቃችን አይቀርም። ስለዚህ ልንነቃ ያስፈልጋል። እኔ ተርቤ መሞት አልፈልግም። እኔ በጥይት መሞት አልፈልግም። ለዓላማ ነው መሞት ካለብኝ መሞት እንፈልገው። ስለዚህ በዓላማ ልንሞት ያስፈልጋል ማለት ነው። እየራበን ልንሞት እንዴ አያሳዝንም? የእውነት ለመናገር ኢትዮጵያን የመሰለች ሀገር ይዘን በዚህ አካባቢ ይሄን ያህል ሰው በረሃብ ሞተ። በዚህ አካባቢ ህፃናቶች እንደዚህ ምንድነው በረሃብ ምክንያት የቀነጨሩ ህፃናቶች ይሄን ያህል ቁጥር ያለው ተማሪ በረሃብ ምክንያት በምግብ እጥረት ምክንያት ከትምህርቱ አቋረጠ የሚል ዜና ስሰማ አያሳዝንም? በጣም ነው የሚያሳዝነው። በጣም ለለውጥ መትጋት ያስፈልገናል። Wow.